ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። የኑሮ ውድነቱ ከህዝብ አቅም በላይ ሆኖ ምሬትና ተስፋ መቁረጥ ባደገኛው ሁኔታ የመሰደድን ምርጫ እያጎላ መጥቷል ሲሉ ተቋሚ ፓርቲዎች ከሰሱም። ይህንን ክስ ያቀረቡት የመድረክ፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የህብረት ኢትዮጵያ፣ የወላይታ ብሔራዊ ንቅናቄ፣ የኦሮሞ ነጻነት ግንባር፣ የኢሃፓ ተቋሚ ፓርቲዎች በወቅታዊ ሁኔታ ለቲክቫ ኢትዮጵያ መግለጫ ልከዋል። በዚህ መግለጫቸውም የተቋሚ ፓርቲዎች ገዢውን የብልጽግና ፓርቲ አስተዳደር በእጅጉ ኮንነዋል። በብልጽግና ፓርቲ የሚመራው መንግስት ከተመሰረተበት ጊዜ አንስቶ የሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተጨባጭ ሁኔታዎች ከዕለት ወደ ዕለት ከድጡ ወደ ማጡ እየተጓዙ ነው ብለዋል። ይህም ለሁኔታዊ ምስቅልቅሎች እየዳረገን ነው ሲሉ ወቅሰዋል። ፖለቲካችን የተለመደውን የአፈና አግላይነት፣ የአንድ ፓርቲ የበላይነት ጠቅላይነት አጠናክሮ ቀጥሏል ያለው የፖለቲካ ስብስቡ ኮከስ የፖለቲካ ፓርቲዎች ከአጃቢነት፣ ህዝብ ከአግላይነት ያለፈ የፖለቲካ መብታቸውን የማንሳት ህገ መንግስታዊ መብት የተነፈጋቸውን በወንጀል ተቆጥሮባቸው ጸጥ ለጥ ብለው እንዲገዙ ተፈርዶባቸዋል፣ ከፍተኛ ድብርት ውስጥ ናቸውም ብሏል። ኢኮኖሚው ወደ ጦርነት ኢኮኖሚ ተሸጋግሯል። ለተለያዩ የልማት መሰረተ ልማቶች አውታሮች ሊውል የሚችል የአመታዊ በጀት ከፍተኛውን ድርሻ ለጦርነት ጸጥታ ማስከበር ግብዓቶች እንዲውል ተደርጓል ሲልም ወቅሷል። ልማትና እድገት ከቀለም ቅብ ያለፈ መሰረት እንዳይኖረው ተገደናልም ሲል አክሏል። የኑሮ ውድነቱ ከህዝብ አቅም በላይ ሆኖ ምሬትና ተስፋ መቁረጥ ባደገኛ ሁኔታ የመሰደድን ምርጫ እያጎላ መጥቷል ሲልም ገልጿል። ኮከሱ ማህበራዊ ህይወታችንን በስራ አጥነት፣ መፈናቀል፣ የማህበራዊ ተቋማት መዳከምና የአገልግሎት መቋረጥ ወይንም መቀንጨር የሰራተኞች ብሶት መገለጫዎች ሆነው ከቆዩ ጊዜዎች አልፈዋል ብሏል። በየአቅጣጫው የሚነሱ ጥያቄዎችንም የሚያረጋግጡት ይህንን ነው ሲል ገልጿል። ከትምህርትና ጤና አገልግሎት ተቋማት ሰራተኞች የሚሰጠውን እንዲሁም የሚሰማው ጩኸት በእጅጉ አሳሳቢ ደረጃ ላይ ደርሷል ሲልም ከሷል። ኮከሱም ግጭትና ጦርነትን እያስፋፋ የይስሙላ አግላይነት የምክክርና ውይይት ስብከት ሊቆም ይገባልም ብለዋል። መንግስት ገዢው ፓርቲ ከማስመሰል ተላቆ ራሱን የሀገሪቱ የፖለቲካ መድረክ ለሁሉ አካታች፣ አሳታፊ፣ ታማኝነት ባለድርሻ አካላት አስፈጻሚዎች ተቀባይነት ያለው ሀቀኛ የምክክር መድረክ ውይይት መድረክ እንዲያመቻች ሽግግሩን በማጨናገፍ የቀጠለውን የተስፋፋውን ጦርነት በአስቸኳይ እንዳቆም ሲል ጠይቋል። የመድብለ ፓርቲ ስነ ስርዓት ማጠናከር ዓላማና ተልእኮ ይዞ የገዢው ፓርቲን ጨምሮ ሌሎች የፖለቲካ ፓርቲዎች ያቋቋሙት የጋራ ምክር ቤት ከተቋቋመበት ዓላማና ተልእኮ እየራቀ የገዢው ፓርቲ ታዛዥ ጉዳይ ፈጻሚና አስፈጻሚ እንዲሆን ጫና እየተደረገበትም ነው ተብሏል። የፖለቲካ ድርጅቶች ሀሳብ መለዋወጫ እንዲሆን የመሰረቱትን የጋራ ምክር ቤትን ብልጽግና ቀስ በቀስ በስልታዊና በሚታወቀው የኢህአዴግ አካሄድ ዘዴዎች አሽመድምዶታል ሲልም ገልጿል። ህወሓት መር የነበረው ኢህአዴግ ይሰራቸው የነበሩ እመቃዎች፣ ጥሰቶች፣ ተልእኮችና ደባዎችን አስርጎ የማስገባትና የመከፋፈል ሴራዎች አሁን በወራሹ ብልጽግና ደምቀውና ጎልተው ያለ ድብልቅልቆሽ ይሉኝታ እየተደጋገሙ ነው ሲልም ወቅሷል። ብልጽግና በአደባባይ ሀሳብን በነጻነት ያለመሸማቀቅ የመግለጽ መብትን መከበርን ቢሰብክም በተግባር ግን ህገ መንግስታዊ ድንጋጌዎች በአዋጅ በመመሪያና ደንብ እየነፈገ ይገኛል ሲል ከሷል። ሽግግር በሌለበት የሽግግር ፍትህ ውዳሴ ከንቱ ነው በማለት ከመንግስት የገዢ ፓርቲ ተጽዕኖ ነፃ የሆነ የፍትህ ስርዓት እንዲኖርም ጠይቋል። በመንግስት አደራጅነት የሚቋቋሙ የሽግግር ፍትህ ተቋማት ከዚህ በፊት ከተቋቋሙና ያለው ውጤትና ሪፖርት ከተበተኑ ኮሚሽኖች የተለየ ውጤት አይጠበቅም ብሏል። ለአካታች አሳታፊና ታማኝነት የሽግግር ሂደትና ተቀባይነት ያለው ህጋዊ የፍትህ ስርዓት እንዲዘረጋና እንዲተገበር ሰላምና መረጋጋት እንዲሰፍንም ጥሪ አቅርቧል። የሰብአዊ መብት ተሟጋቾችና የዲሞክራሲ አጋሮች እየተበረታቱ ሳይሆን እየተሸማቀቁ ነው ብሏል። ዕለት ከዕለት የገዢው ብልጽግና አምባገነንነትና አማቂነት እየጎላና እየተበረከተን የመጣ ያለ ሲሆን የፖለቲካ ምህዳሩ እየጠበበ መጥቷል ሲልም ተናግሯል። በተቋሚነት የሚንቀሳቀሱ የፖለቲካ ድርጅቶች ነጻነትና ሊጫወቱ የሚችሉት ሚና በመግለጫ እንዲወሰን ተደርጓል ሲልም ወቅሷል። ሰላማዊ ሰልፍ ለመጥራት መዘጋጀት ህገ መንግስት የሚፈቅደውና መብት ሆኖ ሳለ ያሳስራል፣ ለከፋ ጉዳትም ይዳርጋል ብለዋል። ሶማሊያ መልሼ አጤነዋለሁ ማለቷ ተሰማ። የሶማሊያ መንግስት የኢትዮጵያ ወታደሮች በአፍሪካ ህብረት ልዑክ ውስጥ
መካተታቸውን በተመለከተ መልሶ ለማጤን ዝግጁ መሆኑን አስታውቋል። አንድ የሶማሊያ መንግስት ከፍተኛ ባለስልጣን ለቪኦኤ ሬዲዮ በሰጡት ቃል የሶማሊያ መንግስት ለልዑኩ ኃይል ከሚያወጡት ሀገራት ዩጋንዳ፣ ኬንያ፣ ጅቡቲና ብሩንዲ ወታደሮች አግኝቶ ደልድሏል ሲሉም አስታውቋል። ኢትዮጵያና ሶማሊያ አንዳቸው የሌላውን ሉዓላዊነት እንዲሁም የግዛት አንድነት እንደሚያከብሩ አንካራ ቱርክ ላይ ባለፉት ስምምነት መፈጸማቸው ይታወሳል። ስምምነቱ በመፈጸሙ ሶማሊያ የኢትዮጵያ ወታደሮች በአዲሱ ልዑክ ውስጥ መካተታቸውን ጉዳይ እንደገና እንደምታጤን ባለስልጣኑ አስታውቋል። ኢትዮጵያ ከሶማሌላንድ ጋር የፈጸመቻቸውንና በባህር በርን በተመለከተ የመግባቢያ ስምምነት የማትሰርዝ ከሆነ የኢትዮጵያ ወታደሮች አገሪቱን ለቀው እንዲወጡ ሶማሊያ ስትጠይቅ ቆይታ ነበር። ሶማሊያ ይህንን ብትልም ኢትዮጵያ ግን በሶማሊያ የሚገኙ ወታደሮች አልሸባብን መዋጋት እንደሚቀጥሉ ሲያስታውቁ ነበር። የኢትዮጵያ ትኩረት አልሸባብ ላይ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በቅርቡ አስታውቆ ነበር። የኢትዮጵያ ወታደሮች ለሶማሊያ ሰላም፣ ደህንነትና መረጋጋት የደም ዋጋ ከፍለዋል፣ ዛሬም ድረስ እየከፈሉ ነው። ኢትዮጵያ ለሶማሊያ የከፈለቻቸው መስዋዕትነት የለም። ይህ ውለታ ተረስቶ ነው የሶማሊያ መሪ ሐሰን ሼክ መሐመድ አስተዳደር ስለ ኢትዮጵያ መከላከያ ብዙ የሚያስተዛዝብ ንግግር ሲናገር የከረመው። በአንካራው ስምምነት ፕሬዝዳንቱ በአፍሪካ ህብረት ተልእኮ ውስጥ ኢትዮጵያ ወታደሮች ለሀገራቸው ሶማሊያ ለከፈሉት መስዋዕትነት በይፋ እውቅና ሰጥቷል። አሁንም በድጋሚ እንደሚያጤኑት ተናግረዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም